ሰው ተስፋ ሲቆርጥ መቁረጥ የሌለበት መቼ ነው? ጥያቄው ሳይመለስለት ሲቀር፣ ብርቱ መከራ በመጣበት ጊዜ፣ መከራ በረዘመ ጊዜ። በሶስቱ ተስፋ እንዳትቆርጡ መጠንቀቅ አለባችሁ። ደግሜ እነግራችኋለሁ። ምን ማለት ነው? አንደኛ ጥያቄያችን ሳይመለስ ሲቀር፣ ሁለተኛ መከራው ጽኑ ሲሆንብን፣ ሶስተኛ መከራው ሲረዝምብን። ይኸውላችሁ ሶስቱ ሲደረጉ ተስፋ መቁረጥ አይገባም። ከዚህ የተነሳ ነው አባቶቻችን ሰው የሚረሳውን መርሳት የሰውን ትንታ ነው። ቅዱስ ዳዊት እስከ ማይዜኑ ጊዜው ተረሳኒ ለገሞራ፣ አቤቱ እስከ መቼ ድረስ ትረሳኛለህ ብሎ የተናገረው ከዚህ የተነሳ ነው ብሎ ይናገራሉ። አዳም ከሲኦል ቢወጣ ጥሩ ነው አይደለም? እስኪ ንገሩ፣ መልሱ። ጥሩ ነው አይደለም? ጥሩ ከሆነ አዳም በተሳሳተ በዓመቱ እግዚአብሔር ቢያድነው ጥሩ ነው አይደለም? ነው። እግዚአብሔር ታዲያ ለምን 5000 ዘመን ይቆያል? ተመልከቱ። 5000 ዘመን የቆየበት እግዚአብሔር ለምንድን ነው? ቶሎ ቢያድነው ኑሮ እንደ ሰው ቢሆን ይሄ ነው። እግዚአብሔር ግን የትኛው ጊዜ ተመልከቱ። ኩሉ ሰናይ ዘገብረ በጊዜው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ማንበብ ትችላላችሁ። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። መቼ የትኛውን ነገር ቢያመጣው እንደሚጠቅመን እሱ ያውቃል። የሚጠቅም የመሰለን ነገር እንኳን ቢሆን እግዚአብሔር ባስቀመጠው ጊዜ ካልመጣ አይጠቅመንም፣ በእውነቱ ማለት ነው። ሁሉን አዘጋጅቶ አስተካክሎ እንደ ድቡሽት መሬት ወዲያው ተሰርቶ ወዲያው የሚፈርስ ቤት አይደለም የእግዚአብሔር ሰላም። ሰዎች ፈጥነው ሰላም ይመጣሉ፣ ሰነፍርቅ ይሉታል አባቶቻችን። ፈጥነው ሰላም ይሰጣሉ፣ ፈጥነው ሁከት ያመጣሉ። ታርቀናል፣ ተስማምተናል፣ ተፈራርመናል ብለው በሶስተኛው ቀን ሰላም ያመጣሉ፣ በሶስተኛው ቀን ሁከት ያመጣሉ። እግዚአብሔር ግን መሰረቱን አጽንቶ የሚያመጣው ሰላም ስለሆነ መልሶ እንዳይፈርስ ሰላሙንም ቀስ አድርጎ ያመጣዋል። አሁን እግዚአብሔር እስከ መቼ ዝም ይለናል ብትሉኝ፣ እስከምንስተካከል። እኛ ምን ያድርገን? እግዚአብሔር እንዳይጠብቀን ሕግ እናፈርሳለን። እግዚአብሔር ሆይ እስከ መቼ ትረሳናለህ ብንለው መልሱ ምንድን ነው? እስክትስተካከሉ ነው። እስክትስተካከሉ እኔ ምን አደርጋችኋለሁ አለ? ዝም እላለሁ። መበደላችን ከገባን መስተካከል እንዲገባን ከገባን ከዚያ በኋላ እግዚአብሔር ይሰማናል። ሰው ኃጢአት እየሰራ ንስሐ ካልገባ የእግዚአብሔር ረድኤት ይለየዋል። የእግዚአብሔር ረድኤት ሲለየው በሰው ልጅ ሕሊና ሁልጊዜ ሐዘን ይወጣል ይወርዳል። በጨለማ የሚሄድ ሰው የሚደርስበትን አያውቅም እንዳለ፣ በጨለማ የሚሄድ ጉቶው፣ ቁጥቋጦ፣ ድንጋዩ ሁሉ አውሬ እየመሰለው ይደነግጣል፣ ይቅበዘበዛል፣ ይፈራል። እንደዚሁም ሁሉ የእግዚአብሔር ረድኤት የተለየው ሰው፣ ንስሐ መግባትን ያቆመ ሰው እግዚአብሔር የረድኤቱን መብራት ከልቡናው ሲያጠፍበት ሁልጊዜ ሐዘንተኛ ይሆናል ብሎ ይነገራል።